በቆርቆሮ ጊዜያዊ የተማሪዎች መጠለያ አንዱ መጠለያቸውን አንደኛ ፎቅ ጨምረን እየሰራን ስለነበረ ያ እስኪሰራ ቆርቆሮ በቆርቆሮ በቺፑድ በዲሾ ሰርተን በእርግጥ እሱም ወደ 2 ሚሊዮን ብር የፈጀ እና እሱ ነው የተቃጠለ እና የግማሾቹ ተማሪዎች ነው እዚህ ያሉት የ30 ተማሪ መጽሐፍቶቻቸው ዶክመንቶቻቸው ተቃጥለዋል። በእርግጥ ግንቦት 7 ሐሙስ ማለት የቅዱስ ሲኖዶስ ጉባኤ ረቡዕ ተጀምሮ ማለት ነው እና እስካሁን ዝም ያልኩበትን ምክንያት ለምንድን ነው ብላችሁ ጠይቁ። ቤተክርስቲያን በጣም ብዙ ችግር ውስጥ ናት። አጀንዳ እየበዛባት ነው። ደግሞ አሁን የኛ ጉባኤ ቤት ተቃጠለ ይባል የምዕመናን ትኩረቱ ወደዚህ ይዞ ስለዚህ የቅዱስ ሲኖዶስ ጉባኤ ማለቅ አለበት። አንዲት ነገር እንዳይወጣ ጠብቁ ብዬ ልጆቹ በስልክ ሲነግሩኝ ይሄን ተናገርኩ። ሳይወጣ ቆየ። እነ መላከማዊ ብፁዕ አቡነ ዲዮናስዮስ እነዚህ ግን ያውቃሉ። ነግሬያቸዋለሁ እንደዚህ ነው ግን አንናገርም ብዬ አቆየሁት። እንደተባለም እኛ ሐሳብ ሳንሆን የቅዱስ ሲኖዶስ አጀንዳ ብቻ እየተገለጸ ቢያንስ ተጨማሪ ስራ አንሆን ነው። ልጆቹ ካልሞቱ ወይታችን ካልተጎዳ ገንዘብ ነው የወደመ በጊዜው ይተካል ብዬ አቆይቸዋለሁ። አሁንም እኛ አላወጣንም፣ ሰዎች ግን አወጡት። እነማን እንደሆኑ አላውቅም። ትናንትና በቃ ሰው ሁሉ ሲናወዝ ምዕመናን ሲረበሹ የሚያውቁን ሁሉ ስለሆነ በጽሁፍ መግለጫ ሰጥተናል። ስለዚህ የእግዚአብሔር ቤተሰቦች ያለው ነገር ይሄ ነው። ደህና ነን እንዳትጨነቁ ብዬ ለመግለጽ ነው። ከዚያ የተረፈ አሁን ቀጣይኛ ብዙ ፕሮጀክቶችን ስላቀድን የዛን ጊዜ እንጠይቃችኋለን።